የቴሌግራም አካውንታችሁ በሌላ ሰው ስልክ ላይ ወይም ደግሞ በሌላ ሰው ኮምፒውተር ላይ ተከፍቶ ይሆናል ብላችሁ ሰግታችሁ ታውቃላችሁ? ወይስ ደግሞ በሌላ ዲቫይስ ላይ ሎጊን ብላችሁ ድጋሚ ሎጋውት ሳትሉበት የወጣችሁበት ቦታ አለ? እንግዲያውስ አትጨናነቁ። በእጃችሁ ላይ ባለው ስልክ ብቻ ተጠቅማችሁ ከሌላው ሰው ላይ የቴሌግራም አካውንታችሁን ማጥፋት ትችላላችሁ። ይህንንም ለማድረግ ቀጥታ ወደ ቴሌግራም ትገቡና ከዛ እዚች ጋር ሴቲንግ ምልክቷን ትነካላችሁ። ከዛ ዲቫይስ የምትለዋን አንዴ ትነካላችሁ። ዲቫይስ የምትሉትን በምትነኩበት ሰዓት እዚህ ጋር የእርሱ አካውንት የገባባቸውን ሁሉንም ስልኮችና ኮምፒውተሮችን ዝርዝር እዚህ ጋር ታገኛላችሁ። የማታውቁት ስልክ ወይም ደግሞ ኮምፒውተር እዚህ ጋር ተጭኖ ካለ ተርሚኔት ሴሽን ብላችሁ ከሁሉም ላይ መውጣት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ያለውን የማላውቀው ከሆነ እዚህ ጋር ያለችዋን ቀይ ምልክት ላይ ያለችዋን ተርሚኔት ሴሽን የምትለዋን አንዴ ነካታለሁ። ከዛ ዲቫይስ ላይ አውቶማቲካሊ ቴሌግራም ሎጋውት ብሎ ይወጣል ማለት ነው። ወይም ደግሞ ከላይ ያለውን ተርሚኔት ኦል አዘር ሴሽን የምትለዋን ስትነካ ከሁሉም ዲቫይስ ላይ በአንዴ ሎጋውት ብሎ ይወጣል ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጉን እንዳትረሱ። እንደዚህ ያሉ ጠቃሚ የቴክኖሎጂ መረጃዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ።